ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ስለ ጤናማ አመጋገብ አንዳንድ ነገሮችን ልነግራችሁ እፈልጋለሁ። እና አንድ ሰው ጤናማ አመጋገብ እየበላ ነው ልንል የምንችለው መቼ ነው? ወይም ደግሞ ምን ብንበላ ነው ጤናማ አመጋገብ በላን ልንል የምንችለው የሚለውን ነገር እነግራችኋለሁ ማለት ነው። አሁን ለምሳሌ አንድ ሰው ቁርስ ላይ ዳቦ በሻይ ቢበላ ይሄ ጤናማ አመጋገብ ነው ብለን ልንወስደው አንችልም። ምክንያቱም ያ የበላው ዳቦ ያው እንደሚታወቀው ዳቦ ደግሞ ሀይ ካርቦሃይድሬት ፉድ ነው። ሲቀጥል ደግሞ ሻዩም አለ። ሻይ ውስጥ ደግሞ ካርቦሃይድሬት አለ። ስኳር ተጠቅሞ ነው የሚጠጣው። ፕላስ ደግሞ ሻይ ውስጥ ሊኔቲክ አሲድ የሚባል አለ። የካርቦሃይድሬትን አብዞርቤሽን የሚቀንስ ማለት ነው። ስለዚህ ያ ሰው በላ ልንል አንችልም። ምክንያቱም አብዞርብድ አይደለም ያ ፉድ፣ ስለዚህ ወጥተዋል ማለት ነው። እና ያ ሰው በዚህ ቦታ ምን ማድረግ ይችላል? ኦልሬዲ ዳቦ ካለው በሻይ ከሚበላው ሻይ ያው ቢያንስ አንድ ሻይ ለመግዛት 10-15 ብር ያወጣል አይደል? እንደዛ ከሚያደርግ አንድ ሙዝ ገዝቶ ያንን ዳቦ በሙዙ ቢበላው፣ አንደኛ ሙዙ ፍሩት ነው። ከፍሩት ላይ ለምሳሌ ስፔሲፊካሊ ሙዝን ብንወስድ ካልሽየም ነው፣ ያ ካልሽየም ፖታሽየም እናገኛለን ከላዩ ላይ። ያን ፖታሽየም ማግኘ ይጠቀማል። ሌሎችም አሉ እነ ቫይታሚን ኤም አለ። ብዙ ነገር ያገኛል ከዛ ፍሩት ላይ። ፕላስ ደግሞ በዚህ በኩል ካርቦሃይድሬትን አግኝቷል ማለት ነው። ቫይታሚንም ካርቦሃይድሬትን አግኝቷል ቁርስ ላይ ቢያጣ ነው። እና ግን ያለው ሰው ቢሆንና ባለማወቅ ከሆነ ይሄንን ነገር የበላው፣ ያ ሰው ጠዋት ላይ ለምሳሌ ሃይ ፕሮቲን የሆኑ ዳይትን ቢጠቀም፣ ለምሳሌ እንደ ስጋ ወይ ደግሞ እንቁላል ፍርፍር፣ በቃ ሃይ ፕሮቲን ያላቸው ፉዶችን ጠዋት ቢጠቀም አሪፍ ነው። እና እራት ብንበላ ነው በጣም የምንጠቀመው ወይስ ቁርስ ብንበላ ነው በጣም የምንጠቀመው ወይስ ደግሞ ምሳ ብንበላ ነው በጣም የምንጠቀመው የሚለውን ስናይ ደግሞ ቁርስ በደንብ መብላት አለብን። ምክንያቱም እኛ ጠዋት ስንነሳ ብዙ ኢነርጂ እንፈልጋለን ቀኑን ሙሉ ለመዋል ማለት ነው። ሰክሰስፉል የሆነ ዴይ ለማሳለፍ ጠዋት ላይ ቁርሳችንን በሃይ ፕሮቲን ዳይት ብንጀምርና ቁርሳችንን በደንብ በልተን ከዛ ምሳችንን ደግሞ ሲርበን ብንበላ፣ በዛ ታይም ስንበላም ከጠግበን ምሳችንን ከበላን በኋላ እራት ከራብን እንበላለን። ካራብን ግን ብናልፈው ይመከራል ማለት ነው፣ ሪኮመንድ ይደረጋል። እና ስለዚህ ጤናማ አመጋገብ ለመጠቀም የተመጣጠነ ማድረግ፣ በቃ ያሉትን ነገሮች ተመጣጣኝ አድርጎ መመገብ። ጠዋት ላይ አሁን ሃይ ፕሮቲን ዳይቶችን ከወተር ጋር መጠቀም እና ደግሞ ቡና ወይ ደግሞ ሻይ ግዴታ መጠጣት አለብኝ ብለን የምናስብ ከሆነ እሱን ቆይተን ነው መጠቀም ያለብን። ምክንያቱም ከ20 እስከ 30 ደቂቃ ቆይተን ነው ወይ ቡና ወይ ሻይ መውሰድ ያለብን። ምክንያቱም የበላነው ምግብ አብዞርቤሽኑን ይቀንሳል። በተለይ ቡና ከምግብ ጋር የምንጠቀም ከሆነ አይረን አብዞርቤሽንን ይቀንሳል። ስለዚህ ቡናን ከምግብ ጋር መጠቀም የለብንም። ሌላ ነገር ደግሞ በጣም እኛ አመጋገባችን ላይ አስፈላጊ የሆነው ውሃ ነው። ውሃ አንድ ሰው በቀን ከ2 ሊትር በላይ መጠቀም አለበት፣ እንደ ኮንዲሽኑ ማለት ነው። በጣም የሚሞቅ ኤሪያ ላይ ከሆነ ከ2 ሊትርም በላይ ከ3 ሊትርም በላይ ሊጨርስ ይችላል። እና ውሃ በጣም ነሰሰሪ የሆነ ነገር ነው። በጣም አስፈላጊ ነው ለሰውነታችን ከምንም በላይ ውሃ። ስለዚህ ውሃን በደንብ መጠጣት አለብን። ሌላ ደግሞ የምንወስደው የምንመገበው ምግብና የምንመገበው ወደ ውስጥ የምንወስደው ምግብና የምናወጣው ጉልበት መመጣጠን፣ እንደዛ ማይሆን ከሆነ እየገባ ያለው የሚበልጥ ከሆነ ይከማችና ሰውነታችንን ላላስፈላጊ ውፍረት ያጋልጠዋል። ስለዚህ
ቁጭ በምን አለ አይደል ምግባችን አመጋገባችን እንቅስቃሴያችን ላይ ዲፔንድ ቢሆን አሪፍ ነው። ምክንያቱም በጣም የጉልበት ስራ የሚሰራ ሰውና ቁጭ ብሎ የቢሮ ስራ ሲሰራ የሚውል ሰው እኩል መብላት የለበትም። ስለዚህ በዛ ወይ አድርገን ብንመገብ የተሻለ ጤናማ የሆነ አመጋገብ ይኖረናል። ፕላስ ደግሞ ጤንነታችንም በተቻለን መጠን እየጠበቅን መሄድ እንችላለን። ለዛሬ ይሄንን ነው የያዝኩት። አመሰግናለሁ።